አንስቲ ወደ ምን ያደረጋችሁ ነው ወደሚለው እንምጣች አሁን አዲስ ነገር ምን ተከፍቷል ዲዛይነር ተመረሻል ዲዛይነር ከተማሸደንም እንደዚያ ዘንጥ በነገራችን ላይ ተመልካቾች ይሄንን ቲጂ ዛሬ ድጋሚ ኢንተርቪው አደርጋት ካሁን በፊት የገባውላት አባዲስ ለውጥ መጣለው ብዬ ካልኳት አይቀር ቢያንስ የሰራውትን ነገር በረከት ይዤ ልምጣ ብላ እንግዲህ እንደዚህ ያዘነጠችኝ ቤቲ ናትና እስቲ እነሱም የራሳቸው ነው ያዘነጠችው ራሷ ናት እናንተ ሞራል አሰጣጣም ታዲያ ስለዚህ እስቲ ወደ ዲዛይኑ እንምጣ ምን እየሰራሽ ነው ወደሚለው ነገር እንምጣ እንደነገርኩሽ ልክ ትምርቴን የጨረስኩት ኦልሞስት ለወልድ አካባቢ ነበረ ወለድኩኝ አንድ 15 ቀን አረፋልኩኝና የክርስትና ልብሳችንን ከአራስ ቤት ጀመርኩኝ መስፋት በስንተኛው ቀን ይሄንን ጠይቂልኝ በ15ኛው አልሻ በ15ኛው እሺ ከዛ ወንድ ስለሆነ እኮ ቶሎ ነው የሚደርሰው ቶሎ ስለሚደርስ ምንም አማራጭ አልነበረም ስጀምረው 25 ቀን ነበርኝ ከዛ ደግሞ እኔ ስቀብጥ ያው ዲዛይኑን ሰርተሽ ለካ ማሰፋትም ይቻል ነበር ክንፋረክሽ እንደዚህ የሁሉንም የቤተሰቡን ሙሉ ለመስራት ሞከርኩኝና በቃ በጣም ቢዚ ሲሆን የኛን ወደኔ ያስቀረውኝና አውትሶርስ ማድረግ ጀመርኩኝ ዲዛይኑን ሰርተሽ ወደ ውጭ በቃ አራስ ቤት ግን የክርስትና ልብሳችንን ከአራስ ቤት የኪሩቤ ዲዛይን ተጀመረ ማለት ነው ያበሻ ልብስና ሽፎን ማን ተባለ ስሙ ኪሩቤ እና ቤቲ የቲክቶክም የኢንስታግራምም የዩቲዩብም እንተናችን እሱ ብራንድ ነው ዋው እሺ ስለዚህ ባንቻ አራስ ቤት ተጀመረ የኪሩቤ ዲዛይን ማለት ነው ምንድን ነበር ሐሳቤ እንደነገርኩሽ ነው በህይወታችን በጣም መሮጥ በጣም በቃ የሥራ ሰው ነኝ በቃ እናታችንም ያሳደገችን ሰርታ ነው ስራ ነው ማለት ያወረሰችን ስራ በቃ በጣም ጠንክረሽ ከሰራሽ እንደሚያልፍልሽ ከዛ ደግሞ እንደ ሴት ጠንክረሽ እንድትሰሪ ምትመክር እናት ነው ያለች እና ብዙ ሰዎች ያቋታል ያው ሶሻል ሚዲያ ላይ እና በቃ መስራት ነው የምፈልገው ከዛ ምጥ በመጠበቅ ያሳለፍኳት ያቺ ከ37 ሳምንት በኋላ ያለችው ጊዜ ለኔ ሞት ነበርች በቃ ቁጭ ብሎ ምንም ሳላረግ ነው ሙሉ እና ዓለም ጥሎኝ ቀድሞኝ ይሄደ ነው የመሰለኝ በቃ ትቶኝ ይሄደ ነው የመሰለኝ ከዛ በቃ በ15 ቀኑ ተነሳሁኝ ከአራስ ቤት ዲዛይን ማድረግ ጀመርኩኝ የክርስትና ልብሳችንን ሰራሁኝ አልተመለስኩም ወደ ራስ ቤት ከዛ በዛው በቃ ያጠባሽ ምን እዛው ያጠባሁም ስራዬን መስራት ጀመርኩኝ እዛው ለቤቴ አቅራቢያ የሚሆን ወርክሾፕና ሱቅ ከፈተ ክርስትና ሳታስነሽ እንደዛው ወጣ ማለት ጀመርሽ ክርስትና በ41ኛ ቀኑ ኪራይ ከፈልን በቃ አይ 40 ቀኑን 40 ቀኑን አልወጣሁም እንደምንም የስራችን ባይዘው ሶሻል ሚዲያ ሲሆን ከባድ ነው እኔ አራስ ቤት ሆኜ ማለት ነው እኔ እዚህ ቤት ቀርጽና እሱ ዛ ቦታው ላይ ሄዶ ተቀርጾ ነበር ማስታወቂያ ራሱ ምን ሰራው ማለት ነው እና ይሄን ያልኩሽ ለምንድነው ብዙዎቻችን በተለይ የብዙ ሴቶች ህይወት ቆም ብሎ የሚቀረው ከአራስ ቤት ቆም ብሎ የሚቀረው እርግዝና ላይ ነው ቆም ብሎ የሚቀረው ልጅ ከማሳደግ ቢቻል እኔ እናቴ ስላለችልኝ እናቴ ልጅ ስለያዘችልኝ እሱ ስለተረዳኝ ስላገዘኝ ብዙ ቤተሰቦቼ ብዙ ሳክሪፋይስ ስላደረጉ እናቴ እኔ ጋር መጣ ይሄ ሁሉ ጊዜ ስትቀመጥና ልጄን ስትይዝ እህቶቼ ብቻቸውን ናቸው እንግዲህ ቤቷን ቀያዋን ጥላን የመጣችው የእህቶቼ ልጆች ዘማሉ እነሱንም ትታ በቃ ኑሮዋን ትታ ነው የመጣችው ያንን ሳክሪፋይስ አድርጋልኝ ነው እኔ ህይወቴ አራስ ቤት ያልቆመው እኔ የምፈልገውን ነገር መስራት የቻልኩት እዚህ ወጥቼ የተገኘሁት እሱም እንደዛው አጋዥ እኮ ይኖርሻል ሰራተኛ ይኖርሻል አለኝ አሁን እንደ ሰራተኛ እንደ እናትሽ ግን ይዞልሽ እንትን ሊል አይችልም ሌላ የቤት ስራ ሳትነካ ልጄን ይዛ ብትውልም እንደሞግዚት ተጭኛት ነው አስቢው ይሄ ፕራውድሊ የምታወሪው ነገር ላይሆን ይችላል ግን ለልጇ ስትል ሌላ ሳክሪፋይስ ከፈለች የእናትነት ኃላፊነት አያልቅ እና ከእግዚአብሔር ጋር ብዙ ለእናቶች ስትሉ ብዙ ሰዎች ብትጎዱ የእናቶች ህይወት ወደፊት ይቀጥላል እኔ እዚህ መጥቻ አልኩሽ አሁን የምታየው እናቴ እሱ እህቶቼ ቤተሰቦቹ ሁሉም ሰው በከፈለው መስዋዕት በቃ ልጅሽን ለማሳደግ አንቺ ያንቺን ህይወት ስትከፍዩ ሰው ካላገዘሽ ስለዚህ በቃ እንዲያውም እኔ የሆነ ድርጅት ራሱ ቢኖር በቃ ለእናቶች የሚሰራ በቃ የሆነ ኃላፊነታቸውን ወስዶ እነሱ ወጥተው እንዲሰሩ የሚያደርግ ሜቢ ከቻልኩ እንግዲህ እንደዛ አይነት ድርጅት ብጀምር አላቀ ምናልባት ወደ ከዚህ ደግሞ ለሶስተኛ ጊዜ መጥተሽ ድርጅት ከፍተሽ ምናልባት አይቀርም እቺኛው ቃሌን እንትን ካሰብኩት ባይዘው ሳይሆን መተኛት አለበት
በቃ አሰብኩት አይደል እናርገው በቃ እንደዛ በመሆኑም ከዛ እንደ አጋር እንደ ባል እኔ ልነግርሽ አልችልም በቃ እግዚአብሔር ይመስገን ለካ እግዚአብሔር ለኔ ብዙ ነገሮች መስጠት የጀመረው እሱን ሲሰጠኝ በቃ ምክንያቱም ፍቅር ታውቂዋለሽ ትከንፊያለሽ ብዙ ነገር ትዳር ላይ ብዙ አይለወጥም ባይዘው ልክ ልጅ ሲመጣ እርግዝና ሲመጣ አመልሽ ሲቀየር ፊትሽ ሲቀየር ሰውነትሽ ሲቀየር ያልተቀየረብሽ ባል ሲሆን እግዚአብሔር ይመስገን ነው የምትዩ ምክንያቱም ሶሻል ሚዲያ ላይ እንዳለ ሰው አንቺ ምንም በማትቆጣጠሪው ፊትሽም አብሮ ነው እንዲያረገዘው ትባያለሽ ማለት አንቺ ምንም በማታደርጊው አስቢ ምን ላድርገው ያንቺ